አድማጮች ዛሬ የምነግራችሁ አስገራሚውን በአካባቢያችን የሚገኘውን ግራዋ የሚሰጠውን በርካታ መድኃኒቶችን ነው። ግራዋ ለብዙ በሽታዎች እንደ ባህል መድኃኒትነት በእጅጉ ይጠቅማል። በአጠገባችንም ይገኛል። ይህ የግራዋ ቅጠል ግንዱና አበባው ሳይቀር መድኃኒት ነው። የተለመደው የግራዋ አሰራርም ቅጠሉን ከሾርባ ጋር በመስራት አሊያም ቅጠሎቹን በጁሰር ውስጥ በመጨመቅ እንደ ጁስ መጠጣት ነው። ለምሳሌ የግራዋ ጭማቂ ወይም ጁስ ለብዙ ባክቴሪያ ምክንያት ለሚከሰቱ ኢንፌክሽኖችና በሽታዎች በጣም ከፍተኛ በሆነ መንገድ መፍትሄ ይሰጣል። ለምሳሌ ያክል እንደ ሳምባችን የጥርስ መበላሸት የሆድ ድርቀትንም እስከ ማስታገስ ድረስ ይደርሳል። የቆዳ ኢንፌክሽንንም ያስታግሳል። ለምሳሌ ሽፍታ ካለብን ጭረት ሽፌ እነዚህ ነገሮችን ያጠፋልናልና ቆዳችንንም እንዲለስልስ ያደርጋል። ማድረግ ያለብን ምንድነው? በደንብ የበሰለውን የግራዋ ቅጠል መርጠን ካጠበን በኋላ ትንሽ ውሃ ጠብ አድርገን ልክ እንደ ጁስ በወፍራሙ ከፈጫችሁ በኋላ ፊታችሁን ትታጠባላችሁ። አድርቃችሁ በደንብ ፊታችሁን አንገታችሁን መቀባት ነው። ከዛ በኋላ ከ30 እስከ 40 ደቂቃ አቆይታችሁ መታጠብ ለጭርት፣ ለሽፌ፣ ለማንኛውም የቆዳ ችግር ይሆናል። ወይ ደግሞ ይሄኛው መንገድ ላጠቃቀም ካልተመቻችሁ የግራዋውን ቅጠል በደንብ ተጨምቁትና ታጠሉታላችሁ። ከዛ በኋላ ፊታችሁን ከምታጠቡበት ውሃ ላይ ጠብ አድርጋችሁ የቅጠሉን ጭማቂ ማለት ነው መጣጠብ ወይም ደግሞ በጥጥ እየነከራችሁ ፊታችሁን በደንብ መቀባት ነው። ከተወሰነ ደቂቃ በኋላ መታጠብ። ይህ በሳምንት ከ2 እስከ 3 ጊዜ ብትጠቀሙ ያለባችሁ የቆዳ ላይ ችግር ወዲያውኑ ሲስተካከል ታያላችሁ። የግራዋ ሌላኛው ጥቅሙ ጸረ ካንሰር ነው። አንዳንድ ህዋሶች በሰውነት ውስጥ ያልተለመደ እድገትና መዛባት ሲከሰት የሚፈጠር በሽታ ካንሰር ነው። የካንሰር ህዋሶች በፍጥነት ያድጉና ወደ ሌላ ጤናማ ወደ ሆኑ የሰውነት ክፍሎቻችን ይዛመታሉ ወይም ይወሯቸዋል ማለት ነው። በዚህ ምክንያት ካንሰር ይከሰታል። የተለያዩ ጥናቶች እንደሚያመለክቱት የግራዋ ጭማቂ ያልተለመዱ የህዋሶችን እድገት ያዘገያል ወይም ይገታቸዋል ባልተለመደ ሁኔታ እንዳይባዙ። በዚህም የተነሳ ካንሰር እንዳይከሰት ይረዳናል። ለምሳሌ የጨጓራን ካንሰር ይከላከላል። የአንጀት እንዲሁም የፕሮስቴት ካንሰር የመከላከል አቅም አለው። ግራዋን ስትጠቀሙ በደንብ ያደገውንና የበሰለውን የግራዋ ቅጠል ደጋግማችሁ በማጠብ ውሃ ጨምራችሁ እንደ ጁስ ፈጭታችሁ አጠላችሁ መጠጣት ነው። ለጣዕም ከፈለጋችሁ ትንሽ ማር ወይም ስኳር መጨመር ትችላላችሁ። እንደ ፍላጎታችሁ ነው። ባዶንም መጠጣት ትችላላችሁ። ሌላኛው ጥቅም ደግሞ ትኩሳትን ለማስታገስ ይረዳል። ግራዋ በውስጡ ኩይኒን የተባለ ንጥረ ነገር በመያዙ በወባ ምክንያት የሚከሰትን ከፍተኛ ትኩሳት ያስታግሳል። እንደውም ኤክስፐርቶች እንደሚመክሩት አዘውትሮ ግራዋን መጠቀም የወባ በሽታ ከመከሰቱ በፊት ችግሩን መከላከል እንደሚቻል ይናገራሉ። የአንጀት ኢንፌክሽንንም ለማዳን ይረዳል። የአንጀት ኢንፌክሽን በፓራሳይት ምክንያት የሚከሰት ሲሆን የሆድ ህመም፣ ማቅለሽለሽ፣ ማስመለስ፣ ከባድ የሆነ ደምና ዝልግልግ ፈሳሽ የያዘ ተቅማጥ ያስከትላል። አንጀትን ብሎም ጉበትንም በጣም የሚያጠቃ ነው። ከበድ ካለ ደግሞ ሞትን ሊያስከትል የሚችል በሽታ ነው። የሚተላለፈው ደግሞ በዚህ በፓራሳይቱ የተበከለ ምግብ ወይም ውሃ ከወሰድን እንዲሁም ሌሎች መተላለፊያ ምክንያቶች አሉት። በእነዚህ ምክንያቶች ሊተላለፍ ይችላል። ስለዚህ ግራዋን መውሰዳችን ከአንጀት ኢንፌክሽን እንድንከላከል ይረዳል። ግራዋ በውስጡ የያዛቸው ንጥረ ነገሮች ጸረ ኦክሲደንትና መርዛማ ነገሮችን ከሰውነታችን የማጽዳት አቅም አላቸው። ተፈጥሯዊ ጸረ ኦክሲደንት ባህሪ ከቫይታሚን ሲ ጋር በጣም ተመሳሳይነት እንዲኖር ያደርገዋል። የግራዋ ቅጠል በደም ውስጥ የሚገኘውን የስኳር መጠን በማመጣጠን የስኳር በሽታ እንዳይዘን ይረዳል። የስኳር በሽታ ክትትል ካልተደረገበት ኩላሊትና ሌሎች የሰውነት አካላቶችን ያበላሻል። የስኳር ህመምተኞች ግራዋን አዘውትረው ቢጠቀሙት ጥሩ ለውጥ ያገኙበታል። ያኛው የግራዋ ቅጠል ጥቅም ደግሞ ከሰውና ከከብቶች ጥገኛ ጥሎችን በተሳካ ሁኔታ ማስወገድ መቻሉ ነው። ለምሳሌ ኮሶ፣ የመንጠቆ ትል፣ ወስፋት የመሳሰሉ የአንጀት ትሎችን ያጠፋል። እነዚህ ፓራሳይቶች አንጀትን፣ ሳምባን፣ ጉበትን፣ ፊኛን፣ አንጎልን በብዛት ተሰራጭተው በመውረር ከፍተኛ ጉዳት ያደርሳሉ።
የግራዋ ጭማቂ ጥገኛ ተውሳኮችን ሽባና መመገብ የማይችሉ ስለሚያደርጋቸው በዛ ምክንያት መንቀሳቀስ ስለማይችሉ ይሞታሉ። የግራዋ ቅጠል ጁስ ጉበት፣ ኩላሊት፣ ሳምባና አጠቃላይ ውስጥ አካላትን ያጸዳል። በዚህ የተነሳ የኩላሊት ጠጠር እንዳይፈጠር ያግዛል። ይህ የግራዋ ቅጠል ጁስ የደም ግፊትንም ለመቀነስ ይረዳል። ግራዋ ከፍተኛ የፖታሲየም ይዘት ስላለው ደም ውስጥ ተከማችቶ የሚገኘውን የጨው መጠን እንዲወገድ በማድረግ ከፍተኛ የደም ግፊት እንዲቀንስ ያደርጋል። ለእንቅልፍ ችግርም ያለባቸው ሰዎች የግራዋ ጁስ ቢጠጡ ሰውነታቸው ዘና እንዲል በማድረግ ጥሩ እንቅልፍ እንዲተኙ ይረዳቸዋል። እንዲሁም ደግሞ ለጨጓራ ህመም ቀነስ እንዲል ያደርጋል። የወር አበባ ህመምንም ለማስታገስ ያግዛል። ሌላው የግራዋ ጁስ ያለ መውለድ ችግር ያለባቸው ሰዎች፣ መውለድ የሚፈልጉ ሴቶች በተለይ ማለት ነው ቶሎ ማርገዝ ያልቻሉ የግራዋ ጁስን ቢወስዱ የማርገዝ እድላቸው በጣም ከፍ እንዲል እንደሚያደርግ አንዳንድ ጥናቶች ያመለክታሉ። ቆዳ የማሳከክ ችግር ያለባቸውም ሰዎች ግራዋ ይረዳቸዋል። የግራዋ ቅጠሉን ከነጭ ሽንኩርትና ከዝንጅብል ጋር እንደ ጁስ እየፈጨን በቀን ከ2 እስከ 3 ጊዜ በመጠጣት የማሳከኩን ችግር በጥሩ ሁኔታ ማስወገድ ይቻላል። የግራዋን በምግባችን ላይ በጁስ መልክ፣ በሾርባ መልክ፣ ወጥ ላይ በመጨመር ማንኛውም ምግባችን ላይ ዱቄቱን በመጨመር መጠቀም እንችላለን። አድማጮች፣ ኢትዮጵያውያን ሊቃውንቶች ከጥንት ጀምሮ ሲጠቀሙበት የነበረ መድኃኒት ነው። ቀጥሎ በሌላ ቪዲዮ እንገናኛለን። ጥበብ አይደበቅ፣ ይገለጥ። ኢትዮጵያዊነት ታላቅነት